ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ ቻናላችን ቤተሰቦች፣ እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። አዲስ አበባ ለኦሮሚያ ዋና መቀመጫ ማለት ምን ማለት ነው? ጉዳዩ የሞተ ጉዳይ ነው። አዲስ አበባ የኦሮሚያ ዋና ከተማ ሆነች። እንዴት? እንመለስበታለን። የአማራ ፋኖ ህወሓትና ሸኔ ለሶስትዮሽ የኢትዮጵያ ትብብር ኃይሎች ብለው ጥምረት ፈጠሩ። የጥምረቱ ሊቀመንበር ወይም ሰብሳቢ ከአማራ ፋኖ ተመርጧል። አዲስ የጋራ ማጥቃት በቅርብ ቀን እንጀምራለን ብለዋል። እንመለስበታለን። በሱዳን ኢትዮጵያ ድንበር ላይ የነበረው የህወሓት ድሮን ጣቢያ ተመታ። በምክክር ጉባኤው ላይ እየተሳተፉ ያሉ የአማራ ክልል ተወካዮች ለምክክር ኮሚሽኑ ክስ አቀረቡ። እድል አልተሰጠንም፣ አድሎ ተፈጽሞብናል፣ ጫና ውስጥ ገብተናል እያሉ ነው። አርሚ 50 መቀሌ ከተማን ከቦ እንዲጠብቅ ተወሰነ። በወሎ በኩል የጋራ ማጥቃት ለመክፈት ታስቧል። እንመለስበታለን። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃውን ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። አዲስ አበባን ለኦሮሚያ መስጠት ለምን አስፈለገ? በኢትዮጵያ የነበሩና ያሉ ውስብስብ የፖለቲካና ማህበራዊ ውጥረቶች በዘላቂነት ለመፍታት ታስበው ነው የተቋቋመው የተባለው ሀገራዊ ምክክር ኮሚሽን ከተጣለበት ታሪካዊ ኃላፊነት አንጻር በህዝቡ ዘንድ ከፍተኛ ቅሬታና ትችት እየቀረበበት ይገኛል። ህዝቡ ከኮሚሽኑ የሚጠብቀው የመጨረሻ ሀገራዊ ግብና ኮሚሽኑ አሁን ላይ ትኩረት ሰጥቶ የሚያካሂዳቸው ክርክሮች አቅጣጫ አለመመጣጠን አሳሳቢ እየሆነ መጥቷል ተባለ። በአገሪቱ በሺዎች የሚቆጠሩ ዜጎች ህይወት የሚቀጠፍበት፣ በሚሊዮኖች የሚቆጠሩ የሚፈናቀሉባቸውና ሰላም የራቃት አገር ባለችበት ሁኔታ የኮሚሽኑ ዋነኛ መነጋገሪያ አዲስ አበባ የፌዴራል ትሁን ወይስ የኦሮሚያ ትሁን የሚሉ የወሰንና የባለቤትነት ክርክሮች ላይ ማተኮሩ የመንግስት የችግር መለየትና የትኩረት አቅጣጫ ስህተት እንደገጠመው ያሳያል። የህዝቡ አጣዳፊ ፍላጎት የዜጎች ደህንነት መከበር፣ የህግ የበላይነት መስፈን፣ ጦርነቶችን ማስቆም፣ ሰላም ማስፈን እንዲሁም የኑሮ ውድነትና የማህበራዊ ውጥረት መፍትሄ ማግኘት ነበረ። መሬት ላይ ያለው አሁናዊና አጣዳፊ የሰው ልጆች ህይወት ማዳን ጥያቄዎች ወደ ጎን በማለት ለፖለቲካ ልሂቃን አጀንዳዎች ቅድሚያ መስጠቱ ሂደቱን ከህዝቡ እውነተኛ ብሶት ያራቀው ያደርገዋል። አንድ አገራዊ ምክክር ውጤታማ የሚሆነው ሁሉም ባለድርሻ አካላት በተለይም ዋና ዋና የፖለቲካ ኃይሎች፣ የታጠቁ ኃይሎች ወደ መድረክ መጥተው በሂደቱ ሲሳተፉ ነው። ተቃዋሚዎችና የታጠቁ ኃይሎች በሂደቱ አለመሳተፍ ዋና ዋና የሚባሉ የፖለቲካ ፓርቲዎችና በግጭት ውስጥ ያሉ አካላት በሂደት ላይ እምነት በማጣት ራሳቸውን ማግለላቸው የኮሚሽኑ ውጤታማነት ጥያቄ ውስጥ ይጥለዋል። እናም የተሟላ ስምምነትና ቁልፍ ባለድርሻ አካላት በሌሉበት የሚደረግ ምክክር የሚወስኑ ውሳኔዎች መሬት ላይ መወርደው ሰላም ለማምጣት ያላቸው አቅም ያኮስሰዋል። ኮሚሽኑ ከተቋቋመበት ጊዜ ጀምሮ በነበሩት ዓመታት ያሳየው እንቅስቃሴ ከተጠበቀው ፍጥነት አንጻር እጅግ የዘገየ ነው። አገሪቱ በፍጥነት የሚለዋወጡና አደገኛ የሆኑ ፖለቲካዊ ውጥረት ውስጥ እያለች ኮሚሽኑ በሂደታዊና በቢሮክራሲያዊ ጉዳዮች ላይ ረጅም ጊዜ ማባከኑ የህዝብን ተስፋ እያጨለመው ይገኛል። ሀገራዊ ምክክር ኮሚሽኑ የፖለቲካ ልሂቃንና የቃላት ፍልሚያና የታሪክ ድጋሚ ክርክሮች ለማስተናገድ የሚሮጥ ሳይሆን ኢትዮጵያ ህዝብ መሰረታዊ የህልውና የሰላምና የፍትህ ጥያቄዎች ለመመለስ መስራት ነበረበት። ኮሚሽኑ አካሄዱን ካልመረመረ፣ አጀንዳዎቹን ከህዝቡ አጣዳፊ ፍላጎቶች ጋር ካላጣጣምና ሁሉንም አካታች ማድረግ ካልቻለ ታሪካዊ አጋጣሚን የመሳት አደጋ ላይ ነው ማለት ነው ሲል ልዩ ልዩ የህብረተሰብ ክፍሎች እየተቹት ይገኛሉ። በኢትዮጵያ በተለያዩ ክልሎች የሚንቀሳቀሱ ሶስት ኃይሎች ጠላት ያሉትን የኢትዮጵያን መንግስት ለመጣል አብሮ ለመቆም መስማማታቸው ተነገረ። የኢትዮጵያ ትብብር ኃይሎች ብለው ራሳቸውን የሰየሙት እነዚህ ኃይሎች ወይም ደግሞ በጽምዶነት የተደራጁት ግለሰቦች ሙሉ የስልጣን ድልድል በህወሓት መሪነት የተደረገው ምደባ ቀደም ሲል ይፋ መደረጉ ይታወሳል። የተሰባሰቡት አንደኛ ህወሓት፣ ሁለተኛ ፋኖ፣ ሶስተኛ ሸኔ ወይም ደግሞ የኦሮሞ ነጻነት ሰራዊት ናቸው። ዋና ሰብሳቢ አማራ አድርገው ወታደራዊ ክንፍ የሚመራው የህወሓት አመራሮች መሆናቸው ታውቋል። በቅርቡም ለህዝቡ ይፋ እንደሚያደርጉትም አስታውቀዋል። ጦርነቱንም በወሎ በኩል እንደሚያደርጉት ለማወቅ ተችሏል።
ጦርነቱን በተመለከተ ሙሉ በሙሉ በወሎ በኩል እንደሚያደርጉት ለማወቅ ተችሏል። ጦርነቱ ሙሉ በሙሉ በአማራ ሜዳ ላይ ይሆናል ማለት ነው። ለዚህም የተመረጡት አንደኛ የወሎ ኢሊቶች ሁሉም የጽምዶ ደጋፊ መሆናቸው እና ጽምዶን ስለሚያበረታቱ ነው። በሁለተኛነት ደግሞ በማጆሪቲ የወሎ ኢሊትም ሆነ የወሎ ፋኖ የፖለቲካ ኃይልም ሆነ ወታደራዊ አመራር ሁሉም ከጽምዶ ከቲዲኤፍ ጋር አብረው ለመሰለፍ የመረጡ በመሆኑ ጦርነቱ በወሎ ምድር ላይ እንደሚካሄድ ከስምምነት ላይ ተደርሷል ተብሏል። በተጨማሪም ወልቃይትን በተመለከተ የጋራ መግባባት ላይ ተደርሷል። የጋራ መግባባት ላይ የተደረሰበት በአንድ ነገር ነው። እሱም ህወሓት በወልቃይት በኩል ምንም አይነት ትንኮሳ እንደማይኖር ነው ቃል የገባችው። ምክንያቱም በወልቃይት በኩል ከተዋጋች የጽምዶ ጥምረት ሙሉ በሙሉ አደጋ ላይ የሚወድቅ ይሆናል። የጎንደር ኃይልም አሰላለፉን ይቀይራል ማለት ነው። ስለዚህ ይህን በመገንዘብ ጦርነቱ ሙሉ በሙሉ በወሎ በኩል ነው የሚደረገው። በወልቃይት በኩል ህወሓት እንዳትተነኩስ የጋራ መግባባት ላይ መድረሳቸው ከውስጥ ምንጮች ለማወቅ ተችሏል። በሱዳን የነበረው የህወሓት የድሮን ጣቢያ ተመታ። ህወሓት በአገር ውስጥም ሆነ በጎረቤት አገራት የነበሯት ወታደራዊ ምሽጎችና የድጋፍ መዋቅሮች እየወደሙባት ነው። በዚህም መሰረት በሱዳን አልሻርክ አካባቢ ተመስርቶ የነበረውና በህወሓት ታጣቂዎችና ኦፕሬተሮች ይንቀሳቀስ የነበረው ድብቅ የድሮን ጣቢያ በሱዳን ፈጥኖ ደራሽ ኃይል አርኤፍኤስ መብረቃዊ ምት ሙሉ በሙሉ መደምሰሱ ተረጋግጧል። በቦታ የነበሩን የድሮን እንቅስቃሴ ይመሩ የነበሩና የድሮን እንቅስቃሴውን ይመሩ የነበሩ የህወሓት ቴክኒክ ባለሙያዎችና አዛዦች በተወሰደው እርምጃ መመታታቸው ተረጋግጧል። በምክክር ውስጥ የሚገኙ የአማራ ክልል ተወካዮች ለምክክር ኮሚሽኑ ጥያቄ ያቀረቡ የአማራ ክልል ማህበረሰብን ወክለው በምክክር እየተሳተፉ የሚገኙት ተመካካሪዎች ለኮሚሽኑ ቅሬታቸውን ማሰማታቸው ተሰምቷል። ተመካካሪዎቹም ፊርማቸውን ያኖሩበትን የቅሬታ ደብዳቤ የክልሉ ርዕሰ መስተዳደር አረጋ ከበደ፣ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ እና ምክትል ዋና ኮሚሽነሯ ሂሩት ገብረስላሴ በተገኙበት ለኮሚሽኑ ቀርቧል። የቅሬታ ደብዳቤውን እንዲሁም ተመካካሪዎች በቃል ያቀረቡትን ቅሬታ የተቀበሉት ኮሚሽነሮቹ ተወያይተን መልስ እንሰጣለን ማለታቸው ተገልጿል። ተመካካሪዎቹ ካቀረቧቸው ቅሬታዎች መካከል አንደኛ፣ በምክክር ሂደቱ ሀሳብን ለመናገር የሚሰጡት እድሎች አድሏዊ ያለባቸውና ኢፍትሐዊ ናቸው ተብሏል። ሁለተኛ፣ ማንነትና ሀሳብን መሰረት ያደረጉ ጫና ተደርጎብናል። ሶስተኛ፣ ተመካካሪዎች በአካልና በጽሁፍ ሀሳባችንን እንድንቀይር ለማስገደድ የሚደረጉ ግፊቶች በርትተውብናል። አራተኛ፣ የኮሚሽኑ ባለሙያዎችና የምሁራን ፓናል አባላት ገለልተኛነት እንጠራጠራለን። በአጠቃላይ ገለልተኛ አይደሉም። አምስተኛ፣ የምክክር ሂደቱ ተአማኒነትና ሌሎችም ጉዳዮችም እንደሚገኙበት ተገልጿል። የህወሓት ታጣቂ ኃይል እየከዳ ከሀራ መሬት ኃይሎች ጋር እየተቀላቀለ መሆኑ ተከትሎ አርሚ 50 መቀሌ ከተማን ከቦ እንዲጠብቅ ተወሰነ። ህወሓት በደቡብ ግንባር እንዲዋጋ ካሰማራቸው ኃይል ከግማሽ በላይ የሆነው ታጣቂ እየሸሸ በቅርብ ወደሚገኘው ከሀራ መሬት ኃይሎች ጋር መቀላቀላቸው የታወቀ ሲሆን ታጣቂው እየከዳ ማለቁን ተከትሎ ህወሓት በሀራ መሬት ኃይል የመከበብ ስጋት ስር ወድቃለች። በዚህ ምክንያት ጆን መዲድ ለነ ጀነራል ምግበይ በአስቸኳይ ተጨማሪ ኃይል እንዲላኩላቸው መጠየቁንና እነ ጀነራል ምግበይ በበኩላቸው በሌሎች ግንባሮችም ሰራዊታቸው በመከላከያ ሰራዊት እየተደመሰሰና እየተማረከ በመሆኑ ለጆን መዲድ የምልክለት ተጠባባቂ ኃይል የለም ሲሉ ከታማኝ ምንጮች ያገኘነው መረጃ ያመለክታል። በዚህ የተናደደው የህወሓት ኃይል ተንቤን አካባቢ ሰፍሮ የሚገኘውን አርሚ 50 በመባል የሚታወቀውን ታጣቂ ኃይል ከመደበኛ ቦታው በማስነሳት መቀለ ከተማ ከቦ እንዲጠብቅ ስምሪት መሰጠቱን ለማወቅ ተችሏል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ